ፊልሙ የሚጀምረው በ15ኛው ክፍለ ዘመን በእንግሊዝ የእርስ በርስ ጦርነት ወቅት የእንግሊዝ መንግስት የአማጽያን ኃይሎች ለማሸነፍ ሲታገል በነበረበት ወቅት እንግሊዛውያን በቅርቡ የስኮትላንድ ጦር አሸንፈዋል። ከተረፉት መካከል ደግሞ የፎረስት ቤተሰብ የሆነው ወጣት እንግሊዛዊ ሄንሪ ፐርሲ ይገኝበታል። በጣም የቆሰለ ወታደር መሬት ላይ እየተንከባለለ መሆኑን አስተዋልና በተሳሳተ አቅጣጫ እየሄደ እንደሆነ ይናገራል። ከዚያም ፐርሲ በአንድ ጊዜ በሰይፍ ወቅቱ ስቃይን ያቆማል። በኋላም የሆረስት ቤተሰብ ከንጉስ ሄንሪ አራተኛ ጋር በተመሳሳይ ጠረጴዛ ሲመገቡ እናያለን። ንጉሱ ታማሚ ሽማግሌና ሳካራ ነበር። ንጉሱ ለሱ እስረኞችን እንዲወሰዱለት ይጠይቃል። ነገር ግን ፐርሲ ንጉሱ በዌልስ ምርኮ ለሱ ለቀረው ያጎቱ ልጅ ቤዛ ስላልሆነው አይሆንም ሲል መልስ። ንጉሱ ታጋጆችን እንደ አመፀኛና ከሃዲ መቁጠር ያለፈ ነገር አላስወገዱም። ይህም ፐርሲን ያስቆጣል። እሱንም መስደብ ይጀምራል። ከዚያም ንጉሱ ጭንቅላቱን እንደሚቆርጥ አስፈራራል። ይህ የተናደደው ፐርሲ በራት መሃል አቆርጦ እንዲል ያደረገው። ከዚያ በኋላ ንጉስ ፐርሲ በቅርቡ እንደሚከደው ይደመድማል። ነገር ግን በተመሳሳይ ጊዜ ልጁም ልክ እንደሱ አይነት ቁርጠኝነት እንዲኖረው ይመኛል። በሌላ ቦታ የንጉሱ የበኩር ልጅ ሄንሪ አምስተኛ በቤተ መንግስቱ ተስፋ የቆረጠና በሙስናውና ማለቂያ በሌለው ጦርነቱ የተጸየፈው ልጅ እናያለን። ስለዚህ ንጉሴ ግዴታዎቹን ያስወግዳል። ጊዜውን ከጓደኛው ሰር ጆን ጉድፎልስታፍ ጋር መጠጥና መጠጥ ቤቶችን ያሳልፋል። አንድ ቀን ሄንሪ ንጉስ በጠና ታሞ የበኩር ልጁ ማየት እንደሚፈልግ የሚናገር የንጉሴ አገልጋይ ቀረበለት። ነገር ግን ሄንሪ ለአባቱ ግድ ሳይሰጠው በቡና ቤት ውስጥ እየተዝናና ጊዜውን ያሳልፋል። በማግስቱ ጠዋት ጆን እስኪመጣና ሴተኛዋ አዳሪዋን እስኪያስወጣት ድረስ ከእሱ አጠገብ ተኝቶ ይገኛል። ጆን ሄንሪ አባቱ እንዲጎበኝ አሳመነው። ንጉሱ ሳያናግረው ቢሞት በቀሪ ዘመኑ እንደሚጸጸት ያስጠነቅቀዋል። ሄንሪ ሲሰማ በቸልተኝነት ተስማማና ወደ ፍርድ ቤቱ አመራ። የተሰበሰቡትም ጌቶች በጭብጨባ ሰላምታ ለመስጠት ተነሱ። ከዚያም ንጉሱ ጊዜው እያጠረ መሆኑና ወራሽ ስም መሰየም እንዳለበት ተናገረ። ሄንሪ በኩል ልጁ ቢሆኑም ዘውዱን ለመስጠት ፈቃደኛ ነው። ለታናሽ ወንድሙ ለቶማስ እንደሚሰጥ ይናገራል። ሄንሪ ዜናውን ያለምንም ድንገት ወይም ብስጭት ተቀበለ፣ ምክንያቱም ዙፋኑን በጭራሽ ስለማይፈልገው። እንዲሁም የሆረስቱ ቤተሰብ ፐርሲ ከሃዲ መሆኑንና ቶማስ ነገ ወደ እሱ ጦርነት እንደሚያመራ ተረዳ። በማግስቱ ቶማስ ሄንሪ በድንገት ሲመጣ ከሰራዊቱ ጋር ለጦርነት ሲዘጋጅ ይታያል። እናም ይህን ሁሉንም ያስደንቃል። ወንድሙን ወይም ስፍር ቁጥር የሌላቸውን ሰዎች ሲሞቱ ማየት ስለማይፈልግ ይህ ግጭት ያላስፈላጊ ደም መፋሰስ እንደሚያቆም ይናገራል። ከዚያም ሄንሪ አንድ መልእክተኛ ወደ ፐርሲ ላከ። መልእክቱ ብዙም ሳይቆይ ፐርሲ ይደርሳል። አባቱም ጦርነቱ እንዳይፈጽም ቢለምነውም በጉጉት ይጠብቃል። ከዚያም ለአንድ ፍልሚያው ፐርሲ ወደ ጦር ሜዳ ደረሰ። በእሱና በሄንሪ መካከል ፍልሚያው ተጀመረ። ሁለቱም አስደናቂ የሆነ ችሎታ ያሳያሉ። ብዙም ሳይቆይ ሰይፋቸውን አጥተው በእጅ ለእጅ ውጊያ ውስጥ ይገባሉ። ይሁንና ረጅምና ከባድ ትግል ካደረገ በኋላ ሄንሪ የተደበቀ ጩቤ አውጥቶ ፐርሲን ጉሮሮ ላይ ወጋው። ይህም ሁለቱም ወገኖች በድንጋጤና በፍርሃት እንዲቆዩ ያደርጋቸዋል። ቶማስ ድል ቢቀዳጅም ወንድሙ በጉዳዩ ውስጥ ጣልቃ ገብቶ ክብሩ እንደሰረቀ ቅር ተሰኝቷል። ነገር ግን ሄንሪ ዝናን እየፈለገ ሳይሆን ሊሞት ይችል የነበረው ወንድሙን እየጠበቀ እንደነበር ጠቁሟል። ከዚያም ሄንሪ ወደ ቀድሞ ህይወቱ ተመለሰ። ጆን ጋር ብዙ በመምጣት ጊዜን ያሳልፍ ነበር። ሆኖም ግን የንጉሱ ዋና ዳኛ አማካሪ የሆነው ዊሊያም ወደ እሱ ቀረበ። ንጉሱ እየመተው መሆኑን ለልዑሉ ይነግረዋል። ሀገሪቱ ያለ መሪ ወደ ትርምስ ልትወርድ ስለሆነ ሄንሪ ወደ ቤተ መንግስት እንዲመጣ ያሳስበዋል። ሄንሪ ዊሊያምን ወንድሙ እንዲያነጋግር ጠይቀው፣ ነገር ግን ዊሊያም ለቶማስ በዌልስ አካባቢ የአመፀኞቹን ለማፈን ሲሞክር እንደሞተ በአስደንጋጭ ሁኔታ ይገልጽለታል። ይህም ሄንሪን በቁጣ ሞላ። እናም ወዲያውኑ ወደ ቤተ መንግስት አመራ። በዚያም አባቱን በሞት አልጋ ላይ ጭራቅ ብሎ ይጠራዋል። ብርድ ልብሱን ከአዛውንቱ ላይ አውልቆ አስከሬኑን በሱር ተሸፍኖ ሲደነግጥ ተጨማሪ ቁጣን ከመግለጹ በፊት ንጉሱ የመጨረሻውን ኑዛዜ ያውጃ። እናም ሄንሪን የእንግሊዝ ቀጣዩ ንጉስ ሆኖ እንዲሾም ይለምናል። ይህን ሲሰሙ ሁሉም የንጉሳዊ ሰራተኞች ታማኝነታቸውን ለማሳየት በአዲሱ ንጉሳቸው ፊት ተንበረከኩ። ሄንሪም ከባድ ኃላፊነት ከመቀበል ውጭ ሌላ አማራጭ የለውም። ብዙም ሳይቆይ አዛውንቱ ንጉስ ሞተ። ሄንሪም የእንግሊዝ ንጉስ ተባለ። አንዳንድ አገልጋዮቹ ንብረቶቹን ለመውሰድ ሄንሪን ወደ ሰፈር ሄዱና ጆን ከዚያ እንዲሄድ ያስገድዱታል። ጆን ጓደኛ አሁን ንጉስ መሆኑን ሲያውቅ ደነገጠ። ነገር ግን ከአንድ አገልጋይ ስለሰማ ቅር ይሰኛል። ምሽት ላይ አዲሱን ንጉስ ለማክበር ታላቅ ክብረ በዓል ይካሄዳል። በዚህ ጊዜ ከእንግሊዝ ጋር የተባበሩ የአውሮፓ ሉዓላዊ ገዢዎች ስጦታዎች ይቀርቡበታል። ከቦሄሚያ ንጉስ ሄንሪ አንድ ኩባያ ተቀበለ። በተራው ለእህቱ ለዴንማርክ ንግስት ይሰጠዋል። የቬኖስ ንጉስ ለሄንሪ በካምብሪጅ የሰጠውን ሜካኒካል ወፍ ይሰጠዋል። እሱም ከፈረንሳይ ልዑል ሌላ ስጦታ ይመጣል። ይህም የመጫወቻ ኳስ ብቻ ነው። ህዝቡ በቦታው ጸጥ ይላል። ነገር ግን ሄንሪ ትልቅ ጉዳይ ያልሆነበትም ይህንን ስጦታ ራሱ እንደሚይዙ ይናገራል።
ከዚያም ዊሊያም ለሄነሪ ኳሱ በእውነት የእንግሊዝን መንግስት ስድብ እንደሆነ ጠቁሞ ለዚህ ቁጣ ምላሽ እንዲሰጥ ያሳስባል። ሆኖም ሄነሪ በፈረንሳይ ላይ ጦርነት የማወጅ ፍላጎት የለውም። በምትኩ ግጭቶቻቸውን ወደ ጎን ትቶ በሁለቱ ሀገሮች መካከል እርቅ እንደሚፈልግ ሀሳብ አቀረበ። ከአባቱ በተቃራኒ በሆነ መንገድ ለማስተዳደር አቅዱ። እንዲያውም ለፐርሲ አጎት ልጅ ቤዛ እንዲከፈል ሀሳብ አቀረበ። ለማግስቱ ሄነሪ በፈረንሳይ የግዛት ዘመን የቻርልስ አምስተኛ ስድስት ላይ ጥያቄ ጳጳሱ ያነሳ። ሄነሪ ይህንን ሊጠይቅ ይችላል። ፈረንሳይ ሁልጊዜ አባቱ ምኞት እንደነበረችና ከዚያ በኋላ ወደ ኢየሩሳሌም መቀጠል እንደሚችሉ ጳጳሱ ያስታውቃል። ይሁን እንጂ ሄነሪ ይህንን ሀሳብ ውድቅ አድርጎ ሀገሮቹን የማጥፋት ሀሳብ እንደነበረው ግልጽ ያደርጋል። ዊሊያም ጥንቃቄውን ቢያወድስም ፈረንሳይ እንግሊዝን እንዴት እንደምታፌዝባትና ህዝቡ ቂም እየያዘ መሆኑን የሚያስጠነቅቅ። በሌላ ቦታ ጆን ባለንብረቱ ገንዘብ እንዲሰጡ ጫና በምታደርግበት መጠጥ ቤት ውስጥ ሲጠጣ ይታያል። እንዲያውም ጓደኛው ንጉስ ከሆነ በኋላ መብቶቹ እንዴት እንደተነጠቁ በመጠቆም ትቀልድበታለች። ከቀናት በኋላ አንድ የፈረንሳይ መልእክተኛ ይያዘ። እሱም ሄነሪን ለመግደል ለመሞከር በፈረንሳይ ንጉስ ራሱ እንደላከው ይነገራል። መልእክተኛውን በኑዛዜ ምትክ የፖለቲካ ጥገኝነት ይጠይቃል። ይህም ሄነሪን በራሱ አዋጅ ይሰጠዋል። ይህም ሄነሪ ከፈረንሳይ ጋር ጦርነት እንዲጀምር አጥብቆ የሚገፋፉትን የንጉሳዊ መሳፍንት ያስቆጣቸዋል። ይህም ወጣቱ ንጉስ አሁንም እምቢ አለና በምትኩ ለፈረንሳይ ንጉስ የማስፈራሪያ ደብዳቤ ይጽፋል። ፈረንሳይ ከእንግሊዝ ጋር በሆነ ጦርነት ትፈልግ ከሆነ ፈሪ ገዳዮቹ ሳይሆን ወታደሮቹ መላክ እንዳለባት ያስጠነቅቃል። ሄነሪ በአንድ ወቅት የአሻንጉሊት ኳሱን ይይዝ የነበሩ ሳጥን ውስጥ በርካታ መድፎችን አስቀምጠና መልሶ ይልክላቸዋል። ብዙም ሳይቆይ ከፈረንሳይ ንጉስ ምንም ገዳዮች እንዳልተላኩ የሚገልጽ መልእክት። ነገር ግን የእንግሊዝ ንጉሳዊ መሳፍንት እሱን ለማመን ፈቃደኛ ባለመሆናቸው ሄነሪን መገፋታቸውን ቀጠሉ። አንድ ቀን ከፈረንሳይ ንጉስ የተላከ መልእክተኛ መጥቶ ከካምብሪጅ እና ከሌላ ንጉሳዊ ባለስልጣን ሎርድ ግሬ ጋር ተገናኙ። ፈረንሳዩ በኔደር ላይ ለመቃወም ድጋፋቸውን ይፈልጋል። ስለዚህ ሁለቱ ሰዎች ውይይቱን ለዊሊያም ሪፖርት በማድረግ የፈረንሳይ ወኪል ምን እንዳቀረበ አስረድተዋል። ሎርድ ግሬ ወዲያውኑ ሰካራም እና ፈሪ ድሃ ገዢ እንደሚያደርጉት ስጋቱን ገልጿል። ካምብሪጅ ደግሞ የሄነሪን የአእምሮ ብቃት ይጠራጠራል። ቀጥሎ ዊሊያም ሄነሪን ለማግኘት ሄዶ አስቸጋሪ ሊሆን የሚችሉ ነገር ግን አገሪቱን አንድ የሚያደርጋቸው ውሳኔዎች የማድረግ አስፈላጊነት ያብራራል። ብዙም ሳይቆይ ሄነሪ ወደ ቤተ መንግስቱ ተመልሶ በዚያ ቅጽበት ጀምሮ ከፈረንሳይ ጋር ጦርነት እንደሚገጥም ለሁሉም ሰዎች ያሳውቃል። ሎርድ ግሬ እና ካምብሪጅም ይህንን መልእክት ለጠላት የማድረስ ኃላፊነት ተሰጥቷቸው በማግስቱ በእሱ ላይ በማሰር ምክንያት ቅጣታቸው እንዲቀጡ አዘዘ። ሄነሪ ሁለቱም ሰዎች ሲገደሉ በገባር ይመለከታል። ምክንያቱም ካምብሪጅ የአጎቱ ልጅ ስለሆነ እና በአንድ ወቅት የቅርብ ጓደኛው ስለነበር። ከዚያ በኋላ ጆንን ወደሚገናኝበት መጠጥ ቤት ሄዱ። ባለፉት ጥቂት ዓመታት ውስጥ ስለተው ይቅርታ ይጠይቀዋል። ከዚያም ጆንን በፍርድ ቤቱ እና በቤተ መንግስቱ ማንንም ስለማያምን ከአማካሪዎቹ አንዱ ሆኖ አብሮት እንዲሄድ ይጠይቀዋል። ጆንም እሱን ለመርዳት ይስማማል። ግን ጓደኞቹ በቡና ቤቶች ውስጥ እዳውን እንዲከፍሉ ስለፈለገ እዳውን እንዲከፍልለት ያደርጋል። በማግስቱ ጆን ቤተ መንግስት ሁሉንም ጌቶች ያስተዋውቋል። በውጊያ ልምድ ምክንያት የዘመቻው ዋና ኃላፊ ሆኖ መሾሙን ያስታውቃል። አብዛኞቹ ጌቶች ንጉሱ እንዲህ አይነቱን አስፈላጊ ተልዕኮ ለመምራት ሰካራም ሰው መምረጣቸው ቢያሳዝናቸውም ከመስማማት ውጭ አማራጭ የላቸውም። ሄነሪ አስፈላጊውን ዝግጅት ካደረገ በኋላ ሰራዊቱን አሰባስቦ ከእንግሊዝ መርከቦች ጋር ወደ ፈረንሳይ ጉዞ ጀመረ። በመጨረሻም ወደ ሃርፍሉር የባህር ዳርቻ መንደር ደረሱ። ቦታው ቀድሞውንም እንደተተወ ሲያውቁ በጣም ደነገጡ። ወታደሮች፣ ሲቪሎችና የአካባቢ መኳንንት እንግሊዛውያን አሁንም እየከበቡት ባለው አቅራቢያው ባለው ምሽግ ውስጥ እንደተጠለሉ ብዙም ሳይቆይ ተረዱ። እናም ቦምብ በመወርወር በየቀኑ ጥቃት ማሰንዘራቸው ይቀጥላሉ። ፈረንሳዮች አሁንም ለመውጣት ፈቃደኛ አይደሉም። ህንፃው ቢቃጠልም አልፈረሰም። ከጥቂት ቀናት በኋላ እንግሊዛውያን ሄነሪ ከተማዋን ሙሉ በሙሉ እንዲያጠቃ ጫና ማሳደር ጀመሩ። የወታደሮቹ ህይወት አደጋ ላይ ለመጣል ግን ፈቃደኛ አይደለም። ከዚያም የጆንን አስተያየት ይጠይቃል። እሱም ደም መፋሰስን ስለማይወድ ጠላት እጅ እስኪሰጥ ድረስ መጠበቅን ይመክራል። ይህም በረሃብና በበሽታ መሞት የሚጨነቁትን ሌሎች ወታደሮችን ያስከፋል። ነገር ግን ብዙም ሳይቆይ ፈረንሳዮች በመጨረሻ እጅ ሲሰጡ ፍርሃታቸው አላስፈላጊ ሆነ። ሴቶችና ልጆች ተለቀቁ። ወንዶቹ ግን እስረኛ ሆነው በተያዘው ቤተ መንግስት ውስጥ የጦር ሰፈር ይቋቋማል። ብዙም ሳይቆይ ሄነሪ የፈረንሳይ ንጉስ ሉዊ እንደደረሰና ከእንግሊዝ ንጉስ ጋር ለመገናኘት እንደጠየቀ የሚገልጸው ዜና ደረሰ። ሄነሪ በሌሊት ወደ ሰፈሩ ይሉ ሉዊዚ እጅ የመስጠት ፍላጎት እንደሌለው በፍጥነት ይገነዘባል። ሁሉም ሄነሪን እንደ ሰካራም ስለነበረው የቀድሞ ህይወቱ ማሾፍ ጀመረና በተከታታይ ተገቢ ያልሆኑ አባባሎችን በመጥቀስ ሰደበ። ሄነሪ እንደሚገድለውና ከትንሽ የፈረንሳይ ዛፍ ስር እንደሚቀብሩ አስፈራራው። ይሁንና ሄነሪ ለስድቡ ምላሽ አልሰጠም። ወዲያውኑ ከካምፕ ወጣ። በማግስቱ የእንግሊዝ ጦር ወደ ሀገሪቱ ዘልቆ ገባ። ሰፈሩ አንዴ ከገባ በኋላ በአቅራቢያው ወደሚገኘው ጫካ ብቻቸውን የሚሄዱ 3 የእንግሊዝ ልጆችን እናያለን። በድንገት ከጅረቱ ውሃ እየሰበሰቡ ሳለ
አንደኛው ከልጆቹ በጭካኔ ተወግቶ ነበር። ሌሎቹ ሁለቱ መሸሽ ጀመሩ። ነገር ግን አንዱ በቀስት በሞት ይሞታል። ሶስተኛውን ልጅ ግን ይይዙታል። ብዙም ሳይቆይ የፈረንሳዩ ሉዊ ያገኘዋል። እሱም እንደማይጎዳ አረጋግጦለት ለንጉሱ ስጦታ እንዲያቀርብለት ጠየቀው። ብዙም ሳይቆይ የተንቀጠቀጠው ልጅ የጓደኛውን የተቆረጠ ጭንቅላት ይዞ ወደ እንግሊዛውያን ካምፕ ተመለሰ። ይህም ሁሉንም ያስፈራና ያስደነገጠ ነው። ሄነሪንም አስቆጣው። ስለዚህ ጆንን ቀርቦ ጠባቂዎቹ በሌሊት በእጥፍ እንዲጨመሩና የፈረንሳይ እስረኞች በሙሉ አስከሬናቸው በወንዙ አጠገብ እንጨት ላይ ተሰቅሎ እንዲገደሉ ያሉ። ይሁን እንጂ ጆን እንዲህ አይነቱን የጅምላ ግድያ ለመፈጸም ፈቃደኛ ባለመሆኑ ሄነሪ ራሱ ይህን አይነቱን ጭካኔ የመፈጸም ችሎታ ያለው ሰው እንዳልሆነ ይከራከራል። በማግስቱ ወታደሮቹ በአጂን ፍርድ ቤት አቅራቢያ የሚገኝ ቁልቁለት እስኪደርሱ መገስገሳቸውን ቀጠሉ። ሄነሪ በኮረብታው ማዶ ያለውን ፈጣኑን ጋላብ ላከ። ወጣቱ ታዘዘና ሲደርስ ብዙ ቁጥር ያላቸው የፈረንሳይ ወታደሮች እዚያ ሰፍረው ያገኛቸው። ከዚያም ብዙም ሳይቆይ ሄነሪ ተመለሰና የፈረንሳይ ኃይሎች በጣም ትልቅ እንደሆኑና የተሻለ ቦታ እንደያዙ ይነግሯል። አብዛኞቹ እንግሊዝ ወታደሮች ደግሞ ደክመውና ታመው ነው። ስለዚህ ጌቶቻቸው ቢያንስ ሰዎቻቸው በከንቱ መስዋዕት ማድረግ እንደማይኖርባቸውና ወደኋላ እንዲመለሱ ሀሳብ ያቀርባሉ። ሆኖም ጆን በድንገት የአየር ሁኔታውን ለጥቅማቸው የሚጠቀምበት እቅድ ይዞ ጣልቃ ይገባል። ዛሬ ማታ ከባድ ዝናብ እንደሚዘንብና መሬቱም ወደ ወፍራም ጭቃ እንደሚቀይር እናም በከባድ የታጠቁ የፈረንሳይ ወታደሮች እንቅስቃሴ ከባድ እንደሚሆንባቸው ይጠብቃል። መጀመሪያ ፈረንሳዮችን ወደ ጭቃማ አካባቢ መሳብና ጠንካራና ከባድ መሳሪያ የታጠቁ ወታደሮችን ብቻ በትንሽ ቡድን እንዲልክ ሀሳብ ያቀርባል። ይህም በመቀጠል በተንሸራታች መሬት ላይ በፍጥነት መንቀሳቀስ የሚችሉና በተቃራኒ አቅጣጫ ያሉት እንግሊዛውያን ቀስተኞች ረጃጅም ቀስቶችን ወደ ተያዘው ጠላት ሲተኩሱ የበለጠ ፈጣን ወታደሮች እንዲከተሉ ሀሳብ ያቀርባል። ሌሎች አማካሪዎች ሀሳቡን ባይወዱትም ሄነሪ የጆንን እቅድ ለመከተል ወሰነ። ዝናብ ቢዘንብ እንደሚዋጉ ካልጣለ ግን ወደ እንግሊዝ እንደሚመለሱ ይናገራል። በሚገርመው በዚያው ምሽት ጆን እንደተነበየው ዝናብ ይዘንባል። ጠዋት ላይ ጆን የመጀመሪያውን ጥቃትና የንጋት ከባድ ትጥቅ ለመምራት ወሰነ። ሄነሪም በጦር ሜዳው ላይ ምንም ቢከሰት በጦርነቱ ላይ እንዳይሳተፍ ይመክራል። ሆኖም ሄነሪ በሺዎች የሚቆጠሩ ሰዎችን በጦርነት ለማዳን ስለፈለገ በራሱ እርምጃ ለመውሰድ ፈለገ። እናም ወደ ፈረንሳይ ካምፕ ይመጣል። ከሉዊ ጋር አንድ ለአንድ ፍልሚያ እንዲያደርጉ ሀሳብ ያቀርባል። የሚያሸንፍ ከሆነ መላውን ፈረንሳይን እሱ ይገዛል። ሆኖም እብሪተኛው ልዑል ሀሳቡን ውድቅ አደረገ። ሄነሪ ሰራዊቱን ለመጋፈጥ ይመጣል። ሄነሪም የሚያነቃቃ ንግግር ያደርጋል። በጆን የሚመራው የእንግሊዝ ጦር ከፊት መስመር ወደፊት ገሰገሰና የፈረንሳይ ባላባቶችን ያመጣል። ይህ በእንዲህ እንዳለ ሄነሪ ወደ ጫካ ሄዶ ለመምታት ትክክለኛው ጊዜ ይጠብቃል። ፈረንሳዮች እንደቀረቡ የእንግሊዝ ቀስቶች ዝናብ ወረደባቸው። ጭቃው ወደ ውስጥ ገባና ከባድ የሆነ ጦርነት ይታያል። ፊቶቻቸውና ጋሻዎቻቸው ተሰባብረው አጥንቶቻቸው ተሰባብረው ነው። ጆን ከራስ ቁር ላይ የሚመታ ድብደባ ይደርስበታል። ሄነሪም ከወታደሮቹ ጋር በጦር ሜዳ ለመዋጋት ከመውጣቱ በፊት ቀስት ያስወረውራል። ከዚያም የሄነሪ የጄንን ምክር ለመከተል የወሰነው ውሳኔ ስኬታማ ይሆናል። ጦርነቱ ሊጠናቀቅ ሲል ሉዊ በድንገት በጦር ሜዳው ላይ ታየና ሄነሪን ለጦርነት ጋጥም ይሞክራል። ሆኖም ግን ሉዊ የመጀመሪያውን እርምጃ ወደ ተፎካካሪ ብዙም ሳይቆይ በጭቃማ መሬት ተንሸራቶ ይወድቃል። ይህም አሳፋሪ ይሆንበታል። የእንግሊዝ ወታደሮችም ሉዊን በተደጋጋሚ ወቅተው ይገሉታል። በመጨረሻም ጦርነቱ በእንግሊዝ አሸናፊነት ይጠናቀቃል። ሄነሪ ጓደኛውን ጆንን ከወደቁት መካከል ያገኛል። ምናልባትም በጦርነቱ በመታፈን የሞተ ሊሆን ይችላል። ይህም ያሳዝናል እና ማዘኑን ቁጣውን ለፈረንሳይ እስረኞች ምንም አይነት ርኅራኄ አያሳይም። ሁሉንም እንዲገደሉ ያደርጋል። በመቀጠል ሄነሪ ከፈረንሳይ ንጉስ ቻርልስ 5ኛ ጋር ለመገናኘት እና እጁን ለመስጠት ወደ ቤተ መንግስት ይሄዳል። አዛውንቱ ንጉስ ቤተ መንግስትን ለመልቀቅ ፈቃደኛ ሲሆን ከልጁ ጋር ለነበረው የተበላሸ ግንኙነት ይመለከታል። ለሄነሪም የሴት ልጁን ልዕልት ካትሪንን እጅ በጋብቻ ያቀርባል። ፈረንሳይና እንግሊዝን በአንድ ዘውድ ስር ውጤታማ በሆነ መንገድ የሚያዋህዱን ያገኛል። ሄነሪም የፈረንሳይ ልዑላዊነት ሀሳብ ተቀብሎ ለጓደኛው እያዘነ ወደ እንግሊዝ ተመለሰ። በዚህም ዊሊያም ለጆን ሞት ሀዘኑ ይገልጻል። እናም በሀዘኑ አጽናኑ። ከቀናት በኋላ የሄነሪ ሰርግ ቀን ደረሰና በእንግሊዝ ቤተ መንግስት ውጭ በደስታ የተዋጡ ሰዎች ተሰበሰቡ። ወጣቱ ንጉስ ከካትሪን ጋር ተገናኘ። ነገር ግን ለእሱ እንደማትገዛና ክብሯን ማግኘት እንዳለበት ግልጽ ታደርጋለች። ከዚያም ሀገራቸውን ለምን እንዳጠቃ ትጠይቀዋለች። ስለዚህ ሄነሪም አባቷ እንዴት ገዳይ እንደላከ ይነግራታል። ነገር ግን ካትሪን አባቷ ገዳይ እንዳላከና ሰላም ብቻ እንደሚፈልግ አጥብቃ ትናገራለች። ከዚያም ሄነሪ ሉዊ ሲያሾፍበት የላከችውን የአሻንጉሊት ኳስ ያመጣል። ነገር ግን ካትሪን ወንድሟ እንደዚህ አይነት ነገር ለማድረግ በጣም ሞኝ እንደሆነ ትናገራለች። ከዚያም የአባቷ አገዛዝ ህገወጥ ነው ይላል። ነገር ግን ሄነሪ ራሱ የአጭበርባሪ ልጅ ላመለሰች የበለጠ ትሰድባለች። ሞኝ ወጣትና ለማታለል እና ቀላል የሆነ ሰው ብላ ትጠራዋለች። ሄነሪ ሲሰማ በድንጋጤ ተውጦ ዊሊያምን ለባሉ እየተዘጋጀ ወደ ነበረበት ቦታ ያገኛል። ከዚያም ንጉሱ
ዊሊያምን አሁን ምን ያህል መሬት እንዳለውና ፈረንሳይ ከተቆጣጠረ ደግሞ ምን ያህል እንደሚቀበል ጠየቀው። ነገር ግን ዊሊያም እስካሁን አልተወሰነም ሲል ይመልሳል። ከዚያም ሄንሪ የፈረንሳዩን ገዳይ እንዴት እንዳገኘው ይጠይቃል። ነገር ግን አዛውንቱ ደንግጦ እንዴት እንደቀረበው እርስ በርሱ የሚጋጩ ታሪኮችን ይናገራል። አንዳቸውም ትርጉም የሌላቸው ይሆናል። በመጨረሻም ሄንሪ ዊሊያም ሁሉንም ነገር ሲያዛባ እንደነበረና ለራሱ ጥቅም ሲል ሁሉንም እቅድ ያቀደው እሱ እንደሆነ በመጨረሻ ይገለጻል። አዛውንቱን በመጨረሻ ይህንን አምኖ ለንጉሱ ሁልጊዜ የፈለገው እንደሰጠው ይናገራል። ተከታዮቹ የተከበረ ገዢ ለመሆኑና ሁልጊዜም የፈለገውን ሰላም ለማስጠበቅ እንደነበረ ይናገራል። ዊሊያም ይቅርታ ለምኖ በሄንሪ እግር ስር ይሰግዳል። ነገር ግን ንጉሱ ምህረት ለማሳየት ፈቃደኛ አልሆነም። አንገቱ ላይ በጩቤ ይወጋዋል። በመጨረሻም ትዕይንት ሄንሪ ወደ ካትሪን ሄዶ ሁልጊዜ በሐቀኝነትና ግልጽነት እንድትናገርለትና ከእሷ ምንም እንደማይጠይቅ ይናገራል። ካትሪንም ተስማማችና ሁለቱም እጅ ለእጅ ተያይዘው የንጉስ ሄንሪ ስም በድል ሰዎች ሲጠሩ ይታያል።